ባቲና የሰው ኮምበልቻና ሳይታል ናውሳና የሰው ይራዱ አምባሰል ቶሳን ያየሰው ይሸምታል መውደድ የማይጨርሰው ይሸምታል ናፍቆት የማይጨርሰው ሰላም ውድ የሳር ቤት ተከታታዮች፣ ኮንታ ትገባለህ የሚለው በቫይራል የነበረ ቪዲዮ ታውቁታላችሁ አይደለ? ኮንታ እጅግ በጣም ውብ ለምና ጫካ ያለበት ቡና እና የተለያዩ ፍራፍሬዎች መገኛ ያለ እጅግ በጣም ማራኪ የጨበራ ጩርጩራ ፓርክ መገኛ እዛ ገብታችሁ ለመውጣት የሚከብድ አይነት አካባቢ እና በቅርቡ ወደዛ ፕሮግራም እየነበር በተለይ ከጨበራ ጩርጩራ ከጨበራ ከተማ ወደ እስከ ኮሻ ከተማ ሙሉ መንገዱ የጨበራ ጩርጩራ ፓርክ እያቆራረጣችሁ የተለየ የገነት ውስጥ የምትጓዙ በጣም ደስ እንደማይሰለቻት ታውቃለች አይኔ ስለሚገልጽላት ስትርቀን ማበዴ ጠንቅቃ ታውቃለች የእጆቼን ሁኔታ ስለሚቀበሏት ስትመጣ በደስታ ወደ እሷ መምጣዬን እግሬንም ታውቀዋለች ስለሚፈልጋት እያለ የታለች አብሬያት ማሉ መች ይሰለቸኛል ከኔ ወዲያ ለሷ ወዳጄ ትገኛል ታዲያ ለምንድነው ስወዳት ጨክና የምታስጨንቀኝ የቅርብ ሆና አቮካዶ የሌለ ሸንኮራ አገዳ ሁሉንም በትንሽ ብር ገዝታችሁ በቃ ፈታ እያላችሁ ነው የምትሄዱት እና በህይወት ዘመናችሁ እሱን አካባቢ ብትጎበኙት
በጣም ደስ የሚላችሁ እና በስራ ካልሆነ የሚያገር ሁኔታው ለቱሪስት መጋብዝ አይነት የሚስታወስ እንዲሁ ግን በጣም በቀላል መጎብኘት ያለበት እዛ ጫካ ላይ ብዙ እንደምወዳት ታውቀኛለች እኔ በእውነተኛ ፍቅር የግሏ መሆኔ ታውቃለች አንጀቴን ያረፈችበት ተደላድላ በፍቅር አይ የተኛችበት ሁለት የተለያዩ ዓለሞች አልጠራጠርም ታውቃለች የሆዴ እሷን ከማንም ሰው ልጨ መውደዴ በዛ አካባቢ አይደለ 3-4 ሰፈሮች አሉ። ሁሉም ሳገኛት መፍዘዜ ሳጣት ተከዜ መቻጣችሁና በፍቅሯ መያዜ ታዲያ ለምንድነው ስወዳት የምታስጨንቀኝ የቅርብ ሩቅ ሆና ሁሉም አይነት የሆነ ሰብአዊነት ሰው ከሆነ ከፋብሪካ የወጣ አንድ አይነት ማህበረሰብ ነው የሚመስለው። እንዴት ልበላችሁ ዱርያ አካባቢ ከተማ ውስጥ አይደለም እንዴት ልገልጸው እንደምችል ግን የሆነ የተለየ አይነት ማህበረሰብ ሆኖ ነው ያገኘሁት እና በጣም 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 የተለየ የምትሉት ማለት ነው የሆነ አለ አይደለ የሆነ ለሆነ ማህበረሰብ ገላጭ የሆነ ቃላት አይደለም ነው ይኖራሉ አላቅም ብቻ እንደ የሆነ አለ አይደለ ጥሩ ወይኔ ደግ ማህበረሰብ የሚለው የሚገልጸው እንደ ማህበረሰብ ቶታል እኔ እስካሁን እንደ ህዝብ ጥሩም መጥፎም የለም ባይነኝ የሚል ፍልስፍና ነበረኝ የሆነ በግለሰብ ደረጃ ነው እንትን ጀጅ መደረግ ያለበት ህዝብ የሚል አመለካከት ነበረኝና እዛ ካየው በኋላ ግን እንደ ማህበረሰብ በቃ የሆነ ደግ የዋህ የሆነ ርህሩህ ቸር የምትሉት በቃ እንደ ማህበረሰብ የሚገልጸው ማህበረሰብ ሆኖ ነበር ያገኘሁትና በስራ በጣም በተለያዩ የሀገራችን አካባቢዎች ዙሪያለሁ እርግጥ ክፉ ነገር አጋጥሞኝ አያውቅም ግን ከተማ ስትሄዱ የተለያየ አይነት ማህበረሰብ ማየታቸው አይቀርምና እዛ ግን የሆነ ከአንድ ፋብሪካ እንደወጣ አይነት ሁሉም ማህበረሰብ ተመሳሳይ አመለካከት የሆነ ደግነቱ እውነተኛ የሆነ ማስመሰል የሌለበት ማህበረሰብ ነው ሆኖ ያገኘሁትና ታርጫን አይቼ ወይም ዳውሮን አይቼ በቃ በጣም ስገረም ነበር ላለፉት 2-3 አመታት እርግጥ ካፋም አይቻለሁ በጣም ደስ ብሎኝ ነው የመጣሁት አሁን ደግሞ ዳውሮን አየሁና ማነው ኮንታን አየሁና
ኮንታ ትገባለሁ የሚለው የቲክቶክ ላይ ቫይራል የነበረውን ቪዲዮ ምን አይነት ሀገር ይሆን ምናምን እያልኩኝ እየሳኩ ነበረ። እኔም እንደ ህዝቤ ያው እንትን ላይ ስለቀው ወደዛም ሲሄድ አጋጣሚ ዝም ብዬ አጭር ቲክቶክ ላይ ኮንታ እንዳገቡ ይላልና ቀላል እንገባለን ምናምን ብዬ የሆነ ፖስት ነበረ የሄድኩትና እውነት ለመናገር ያ የዛ ሰውዬ ደግነት የሆነ እዛ ቪዲዮ ላይ የሚታየው ደግነት ሙሉ እንደ ማህበረሰብ እዛ ሄዳችሁ የምታዩት በተግባር የምታዩት ነው። እያንዳንዱ ማህበረሰብ ሳፖርቲቭ ነው። አይደኖ በምን ሊገለጽ እንደሚችል እና በቃ ያ ሰውዬ ያሳየውን ፊሊንግ እዛ ማህበረሰብ ውስጥ ታገኙታላችሁ። ከዛም በላይ አካባቢው መልክዓ ምድሩ በቃ አይታችሁ አጠግቡትም። እዛ ላይ ያለው የፍራፍሬ አይነት እንዳልኳችሁ ጫካው ላይ ስገቡ ጨበራ ጩርጩራ ፓርክ ዘፈን ላይ ነበረ ማውቀው። በጣም የሚገርም ፓርክ ነው። ሙቀታማ አካባቢ ነው። ግን እዛ ሙቀት ውስጥ አሁን በዚህ ሰዓት ሄዳችሁ የሆነ የገነት ለምለም ነው የሚመስለውና የሆነ ሙቀት አካባቢ እንደዛ አይነት ለምለም አይቻል አቅም እንደዛ አይነት ጥቅጥቅ ያለ ጫካ እንደዛ አይነት የተለያዩ ቫራይቲ ያለው የዱር እንስሳ የእጽዋት አይነት የምታገኙበት በጣም ደስ የሚል አካባቢ ነው። አይ ዶንት ኖ እኔ በጣም በአጭር ጊዜም ቢሆን ለስራ ነው ትንሽ ገባ ብዬ ነው የወጣሁት። ፓርኩ ላይ የተወሰነ ሰዓታት ነው ያሳለፍነው። እንዳልኳችሁ ከጨበራ ከተማ እስከ ኮይሻ ከተማ ድረስ ያለው ኦልሬዲ ጫካ ነው ግራና ቀኝ። እሱን እያያችሁ ነው የምትሄዱት። መንገድ ላይ አረፍ ብትሉ ወይ ከመኪና ወርዳችሁ የተወሰነ እንትን ብታደርጉ ጎሽ እዛ አካባቢ ታያላችሁ። ዝንጀሮ፣ ጦጣ ምናምን ተውት። እዛው ኦልሞስት በየመንገዱ ነው የምታገኙት። እና እንዴት ልበላችሁ የሆነ በሀሳብ ወይ በህልም ዓለም እየሄዳችሁ ነው እንጂ የሚመስላችሁ መንገዱ ላይ በመኪና እየነዳችሁ እንደዛ አይነት የእንስሳት ቫራይቲ ማየት እንደዛ አይነት የሆነ ደስ የሚል ጫካ ማየት አይደል ነው የተለየ ስሜት ይሰጣልና እሱን ማንኛውም ሰው መጎብኘት አለበት ብዬ ማስበው አካባቢ ነው። ብታዩት ደስ የሚል እንትን ይመስለኛል። በነገራችን ላይ ጨበራ የዝሆን ዳና ሎጅ ገብተን ለማየት ነበረ የገባነው። ግን የተወሰነ ነገር እስክኒ ብለን ትንሽ ውድ ነው ነገሮች ወደድ ይላሉ። ቡና እስከ አንድ ሲኒ ቡና 250 ብር ነው እና እዛ መጠቀም ከፈለጋችሁ ክሳችሁን ጫና አድርጋችሁ ሄዱ። ከተማዋ ጨበራ ትንሽዬ ከተማ ነች። እውነት ለመናገር አልጋም ያለ አይመስለኝም። እኛ አመያ ወይም የዞን ዋና ከተማ ላይ ነበረ ስንመላለስ የነበረው ያደርነው። ግን እዛኛው ጨበራ ትንሽ የቀበሌ ከተማ ነች። ትልቅ ከተማ ጠብቄ የነበረው እውነት ለመናገር ግን በጣም ትንሽዬ ቀበሌ እንትን ነች። ስሟ ግን ገናና ነው። አጠገቧ ላይ ወጣ ብላ ግን ያው ልጆች አሉ። አንዱ የጨበራ የዝሆን ዳና ሎጅ ነው። አንድ ሁለት ሎጆችም አይቻለሁ መሰለኝ። ከዛ ውጭ ፓርኩ ላይ ስትገቡ እዛው ጨበራ ከተማ ላይ ነው ጫፍ ላይ ያለው የፓርኩ መግቢያ ወይም የፓርኩ አስተዳደር። እዛ ታነጋግሩና የተወሰነ ክፍያው በጣም ትንሽ ነው፣ 50-60 ብር ነው መግቢያ። የተወሰኑ ስካውቶች ወደ ውስጥ ስትገቡ ያው ለደህንነታችሁ አንድ ስካውት ይመደብላችኋል። ለሱም የተወሰነ ትከፍሉታላችሁ። ትንሽ ነው የሚጠይቋችሁ፣ ብዙም እንትን አይደለም። እነሱ አይደክማቸውም፣ እስከፈለጋችሁ ያሳዩአችኋል። ኦልሬዲ ለአንድ ቀን አይነት ነው የሚመድቡላችሁ። እናንተ ለሰዓታት አይታችሁ መውጣት ትችላላችሁ። ግን ስካውት ይመደብላችኋል። ማደርም ብትፈልጉ እናንተ ጋር ማደር ይችላል። ያው መሳሪያ ስላላቸው እናንተን እንትን ለመጠበቅ ማለት ነው። የሚያጋጥማችሁ ነገር የለም። ግን እንስሳት ምናምን እንዳይተናኮሏችሁ ይመስለኛል። ያው ሴኪር መሆን ስላለበት ጎብኚ ለዛ ይመድባሉ። ለነሱ የተወሰነ የሻይ ነው ኦልሞስት የሻይ በሉት። አሁን እዛ የዝሆን ዳና ሎጅ ያልኳችሁ የምትከፍሉት ቡና ለነሱ ተቀራራቢ በሉትና ገብታችሁ ግን ፍልውሃ አለ ስፈልጉ ጫፍ ላይ አካባቢ የከብት ፍየል ምናምን እረኞች ስላሉ እዛ እነሱ ጋር መጫወት ላይ ራሱ እዛ ሄዳችሁ በጣም ነው ደስ የሚለው። ከነሱ ጋር ፍልውሃው ጋር ገብታችሁ መንቦጫረቁ ምናምን
በቃ የተለየ ሳቲስፋክሽን ነው የምሰጣችሁና እሱን ደግሞ ሄዳችሁ ኢንጆይ ብታደርጉት እንዴት ደስ እንደሚል። ያው ሃይኪንግ የሚሰሩ እዛ ድረስ የሚሄዱም አሉ። 2-3 ሌሊት እዛ ያድራሉ። ዝሆን ማየት ትችላላችሁ። በጣም በመንጋ ነው የሚሄዱት ብለውኛል። እኔ እውነት ለመናገር ያው ለስራ ስለነበረ በጫፍ ነው የተመለስነው። ብዙ አልሄድንም። ዝሆን አላየንም። ግን አድራችሁ ጠዋት አካባቢ በቃ በመንጋ ነው የምታገኟቸው ብለዋልና እንደገና ንጋት ላይ አካባቢው በጣም ነው የሚያምረው። በጣም የሆነ ደመናዊ የሆነ ፓርቱ ደመና ያርፍበታል። የሆነ ፓርቱ ፀሐይ ወጥታ የሆነ እንትን ላይ ስታርፍ አይደኖ ከአዋፋዎቹ ዝማሬ ጋር ጠዋት ላይ ይዛ አካባቢ መንቃት አይደኖ የሆነ ገነት ውስጥ እንደ መንቃት አስቡትና ምንም ሳትይዙ ብትሄዱ የሆነ የ100 ብር ፍራፍሬ ለ3 ለ4 ቀን ይበቃቸዋል። ሌላ ምግብ እንኳን አያስፈልጋችሁም። እና እንደዛ አድርጋችሁ በጣም በቀላሉ ኢቭን በግሩፕ ዝም ብላችሁ ከጓደኛ ጋር ሄደህ እንትን ማድረግ መጎብኘት ያለበት አካባቢ ነው እና እጅግ በጣም የወደድኩት ቦታ ነው። በነገራችን ላይ ወደ ኮንታ ለመሄድ ቀጥታ ጅማ ነው የምንሄደው። ከጅማ ቀጥታ አመያ ትራንስፖርት አለ። ከጅማ ቀጥታ ስንት ኪሎ ሜትር ነበር? ያው ጉግል አድርጋችሁ ማየት ትችላላችሁ። ከጅማ ቀጥታ ወደ በስተ ምስራቅ በኩል መሰለኝ የምንጓዘው። ከጅማ ቀጥታ ስንሄድ ጭዳ ከተማ ነው የምንደርሰው። ጭዳ ከተማ ወደ ኮንታና የኮንታ ዞን አንዷ ከተማ ነች ጭዳ ስንደርስ ወደ ዳውሮና ወደ አመያ ወይም ወደ ኮንታ ዞን ዋና ከተማ ወደ 2 ይከፈላል። ቀጥታ ወደ አመያ ስንደርስ ያው ኮንታ ዞን ዋና ከተማ ገባ ማለት ነው። እውነት ለመናገር የኮንታ ዞን ዋና ከተማ ራሱ ትንሽ ነች። አልጠበቅኩም ማለት ገና አላደገችም። እርግጥ አልጋ አለ፣ ሆቴሎች አሉ እንዳቅምቴ። ግን ቦታ አቀማመጧም ብዙም የሚመች አይደለም፣ ተራራማ ነች። ግን እዛ ሆናችሁ ደግሞ አካባቢው ለማየት እንዴት ደስ እንደሚል ጨበራ እስከ ጫፍ እስከ ሩቅ ይታያል። እዛ ሆኖ ግን ራቅ ስለሚል ያው ምን አይነት እንትን እንዳለ ከዋና ከተማዋ ሆነ አይታይም። ግን ዙሪያዋ ይሄ ቶፖግራፊው ደግሞ አመያ ዙሪያ በጣም ነው ደስ የሚለው። የሆነ እሷ ወደ ረበ አዳማ አካባቢ ነው ያለችው ማለት እንትኗ ተራራ ላይ ትሆን እንጂ የሆነ ዝቅታ ቦታ ነው ያለችው እና ዙሪያዋ በጣም ተራራማ አካባቢ የተከበበች ነች። የሆነ ለማየት በተለይ ፀሐይ ስትገባ ፀሐይ ስትወጣ ምናምን ያለው አካባቢ ላይ ስታርፍ የተለየ ደስታ እና የሆነ የተለየ ምስል ይፈጥራል እና ደስ ይላል። ከዛ እንዳልኳችሁ ቀጥታ ወደ ደቡብ ነው የምንሄደው። ወደ ደቡብ ምስራቅ ማለት ይቻላል። ወደ ኮይሻ ዋናው መንገድ ያው ሳሊኒ የሰራው መንገድ ነው። ይሄ የኮይሻ ፕሮጀክት እና ኮይሻ ኤሌክትሪክ ማመንጫም አለ መሰለኝ አይደለ? ወደዛ ለመሄድ መንገዱ ጠጠር ነው፣ ግን አስፋልትን ያስንቃል። እንዴት እንደሰሩት በጣም ነው የሚገርመኝ። በጣም ነው ደስ የሚለው። በቃ እዛ መንዳት ሹፌራችን ነበረና በቃ አስፋልት ምን ያደርጋል ይሄ በቃ በጣም ምቹ ነው ምናምን እያለ ያስቀን ነበረ። ትንሽ መንገዱ አሁን አስፋልት እየተሰራ ነው። ከጅማ ጭዳ ላይ ያለው መንገድ ትንሽ በተለይ ዝናብ ሲሆን ያስቸግራል። ግን አሁን አስፋልት እየተሰራ ነው። የተወሰኑ ወራት ወስዶ የሚጠናቀቅ ይመስለኛል። ስንሄድ ትንሽ ዝናባማ ነበረ። እኛ ማታ አምሽተን ነበረ። ከጅማ ወደ 11 ሰዓት ነው የተነሳነውና አመያ ከተማ ስንደርስ መሽቶ ነበር። ወደ 3 ሰዓት አካባቢ ነው የገባነው። ግን እንደዛም ሆኖ በጣም ሰላማዊ አካባቢ ነው። ማንም አይጠይቃችሁም። በቃ እንዴት ልበላችሁ እኔ እንጃ። በቃ የሆነ ሀገራችሁ ውስጥ እንዳላችሁ በደንብ ፊልም የምታረጉበት ቦታ ነው። ወደ ደቡብ ምዕራብ ስትሄዱ በቃ ሀገሬ ላይ እንደፈለኩ መንቀሳቀስ እችላለሁ፣ እንደፈለኩ መዘሩ እችላለሁ። በቃ ደረታችሁ ነፍታችሁ በቃ ሀገሬ ውስጥ ብላችሁ ቀንና ሌሊት ብትጓዙ ማንም የማይነካችሁ አካባቢ ነውና በጣም ነው የምትወዱት። በጣም ደስ የሚል አካባቢ ነው። በትንሽ ወጪ የሆነ አገር አይቶ ለመምጣት ፍራፍሬ እንጂ ያርጋ ለመምጣት በተለይ ቂጣ
ጎመን የምትወዱ ሰዎች ወደ ደቡብ ምዕራብ ብትሄዱ እንዴት እንጆይ እንደምታደርጉት እና እዩት። በተለይ ጨበራ ጩርጩራ ፓርክን ብታዩት በጣም ነው ደስ የሚለው እውነት ለመናገር እጅግ በጣም እኔ ያን ያክል ጎብኝ የምባል ወይ ምናምን አይደለሁም፣ ግን የሆነ አዲስ አካባቢ ማየት ደስ ይላልና እንደዛ አካባቢ ደግሞ በጭራሽ የማረከኝ ቦታ አለ ብዬ አላስብም። በእኛ ሀገር ውስጥ በቻልኩ የተወሰኑ ፓርኮችም ጎብኝቻለሁ። በስራ አጋጣሚ የተለያዩ ቦታዎች ሄጃለሁና እንደዛ አይነት አካባቢ አይቼ ፊል ያረኩት የሆነ ኢንተርናላይዝ ያረኩት የጎበኘሁት አካባቢ ግን ያለ አይመስለኝም። እና ማህበረሰቡ አካባቢው ይሄ ጨበራ ጩርጩራ ፓርክ የፓርኩ ሆነ እንጃ እንደ ተቀማጥሎ ያደገ አይነት የተሰራ አይነት በፈጣሪ እንክብካቤ በፈጣሪ ጥበቃ አይነት አለ አይደለ ፈጣሪ ያቀማጠለው አይነት አካባቢ ነውና ብታዩት በጣም ደስ የሚል የሆነ አይቼ የተገረምኩበት የተደሰትኩበትም የሆነ አካባቢ ነውና እስኪ ወደዛ ስትሄዱ ጎራ በሉት። እኔ ሄጄ በጣም ተመችቶኛል። እንደምታዩት ነው አካባቢው ጫካ ብቻ አይደለም፣ ቡና አለ፣ ሙዝ አለ እንደፈለግ፣ ፓፓያ፣ አናናስ የ100 ብር ስንት ነው የገዛሁት? ግድንግድ ነው ደግሞ እሱ አይነት አናናስ ለምንድን ነው እዚህ የማይመጣው? በጣም ትላልቅ ነው፣ በጣም ትላልቅ። አቮካዶ ምናምን ተውት፣ የ100 ብር በማዳበሪያ በሉትና እንዴት እንደሆነ በዚችና ዚች ይሄን ያክል የምንለያየው በጣም ነው የሚገርመው። ኤኒዌይስ ወደ ደቡብ ምዕራብ የነበረኝ ቆይታ ይሄንን ይመስላል። በጣም ወድጄዋለሁ። በጣም እውነት ለመናገር በጣም የዛሬ 2 ዓመት ለስራ ለመጀመሪያ ጊዜ ዳውሮ ሲሄድ መቼ ይሆን የምመለሰው እያልኩ ነበረና ዳውሮ ብቻ ሳይሆን ኮንታንም አይቼ ስለመጣሁ እጅግ በጣም ነው ደስ ያለኝ። ዳውሮ ታርጫን ያው ኦሬዲ እንደ ካሁን በኋላ አይደል ነው የሆነ ስራ ባይገጥመኝ እንኳን በሆነ ታይም ኢንተርቫል እየሄድኩ መመጣ ነው መስለኛ ሀገራችን ሰላም ትሆን እንጂ በጣም የወደድኩት አካባቢ ነው። በተለይ ስወጣ ከዳውሮ ደግሞ ጧት ንጋት ላይ ነበርና ከጎድጓዳማ ነች ታርጫ። ከዛ ወጥተን ወደ ጭዳ እየወጣን የሆነ ያነሳሁት ፎቶ አካባቢው የሆነ ጧት ትንሽ ፀሐይ ወጣ አካባቢው ላይ የሆነ ጭጋጓር ሲያርፍ የምታዩት መልክዓ ምድር የሆነ ይለያል እውነት ለመናገርና አካባቢው ወድጄዋለሁ። እንደገና ያ አይነት ስዕል ደግሞ አእምሮዬ ላይ ተቀርጿልና የሆነ የምድር ገነት ብዬው ነው የመጣሁት። ኮንታ፣ ዳውሮ፣ ካፋ ዞኖች ሄዳችሁ የምታዩት ምድር ቦታ አይደነው የሆነ ለዘላለም ህልናችሁ ውስጥ የሚቀር ነው። ለምሳሌ ካፋ ዞን ብትሄዱ ውሽውሽ የሻይ እርሻ ልማት አለና እንዴት ደስ እንደሚል ልነግራችሁ አልችልም። ከዛ ወጣ ብላችሁ ደግሞ ጥቅጥቅ ያለ ጫካ ነው። የሆነ አስፓልቱ እየሄዳችሁ በቃ በዚህና በዚህ ጥቅጥቅ ያለ ጫካ ነው። ከዛ ስትወጡ ይሄ ውሽውሽ የሻይ እርሻ ልማት አለ። በጣም ሰፊ ነው፣ ትንሽ እንዳይመስላችሁ በጣም ሰፊ። እኛ ለስራ ጉዳይ ነበር የሄድነው ወደ አይ ቲንክ 30 ደቂቃ ምናምን ሄደን የሆነ የፈለግነው ስራ ለመስራት እንኳን ውስጥ ለውስጥ መንገድ አለ። እስከ 30 ደቂቃ ሄደናል ወደዛ ብቻ ማለት ነው። እሱ ኦልሞስት ግማሽን የደረስን አይመስለኝም። በጣም ሰፊ ነው፣ በጣም ትልቅ ነው። ስንጠይቅ 4000 በላይ ሰራተኛ ያለው 4000 በላይ ሰራተኛ ብቻ ሳይሆን አጠቃላይ ልበላችሁ እኔ እንጃ። እኔ የሆነ ፕሮጀክት መስሎኝ ነበረ፣ ግን ኦልሞስት ፕሮጀክት ብቻ አይደለም። ያው ውሽውሽ ከተማም በነገራችን ላይ በዛ ያ ከተቋቋመ በኋላ የተቋቋመች ነችና ኦልሞስት አገር በጣም ሰፊ ነው። በጣም ግሩም ነው፣ የተከረከመ ነውና ውስጥ መንገድ አለው እዛው ለስራ መች ለመስራት ስታዩት እንዴት ደስ አጠቃላይ ወደ ደቡብ ምዕራብ ስትሄዱ
በቃ ተፈጥሮን አይታችኋት ወዳችኋት ነው የምትኖሩት። ወደዛ ጎራ የምትሉበት ነገር እንዲገርማችሁ ሰላም ተከታታዮቻችን ወዳችኋል። ጎርፈላን ዘንድሮ ዳለሽን ዝናባት መልካም ትያየው እስከ መቼ ድረስ ስፈዝ እኖራለሁ? እዩና ቢረዱኝ ይሄ ዱቄት ልብለው ተገረዳደፈ የሚለኝ ሰው ማን ነው? ባንቺና እኔ ጉዳይ አንድ ህልም አይቼው እኔ አልነገርኩሽም ፍቺውን ፈርቼው ፍቺውን ፈርቼው ፍቅር
ስትርቀኝ ማበዴን ጠንቅቃ ታውቃለች የእጆቼን ሁኔታ ስለሚቀበሏት ስትመጣ በደስታ ወደ እሷ መምጣዬን እግሬንም ታውቀዋለች ስለሚፈልጋት እያለ የታለች መች ይሰለቸኛል ከኔ ወዲያ ለሷ ወዳጄ ትገኛል ታዲያ ለምንድነው ስወዳት ጨክና የምታስጨንቀኝ የቅርብ ሆና ብዙ እንደምወዳት ታውቀኛለች እኔን በእውነተኛ ፍቅር የግሏ መሆኔ ታውቃለች አንጀቴን ያረፈችበትን ተደላድላ በፍቅር አይ የተኛችበትን አልጠራጠርም ታውቃለች የሆዴ